ሶስት ኮሚሽን ማሳደጊያ መንገዶች። ሰላም ሄላስ ነኝ። ለዚህ ቻናል አዲስ የሆናችሁና ስለ ኦንላይን ቢዝነስ የመስራት ኢንተረስት ያላችሁ ሰዎች ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን አሳዩ። መልካም። ዛሬ እንግዲህ የምናየው ምንድነው ፖፖ ላይ እየሰራን ያለን ሰዎች ወይም ኔትወርክ ማርኬቲንግን እየሰራችሁ ያላችሁ ሰዎች አሁን ያለንን ገቢ ወይም ኮሚሽን እንዴት አድርገን ነው ልናሳድግ የምንችለው ኦር ደግሞ እንዴት አድርጌ ነው ኮሚሽን ላሳድግ የምንችለው የሚለውን ምን አይነት ስራዎችን እየሰራው ላሳድግ ይችላል የሚለውን በደንብ አድርጎ ይመልስላችኋል። የመጀመሪያው ምናየው እንግዲህ ሶስት ነጥቦችን ነው እዚህ ጋር ማስቀምጥላችሁ። ከሶስቱ የመጀመሪያው ለዛሬ የምናየው ምንድነው ፕሮስፔክቲንግ ኤንድ ፕሬዘንቴሽን የምንለው ነው። ፕሮስፔክቲንግ እና ፕሬዘንቴሽን ማለት ምንድነው ሰዎችን የምናጭበት የምንመለምልበት ሰዎችን ከኛ ጋር እንዲሰሩ የምንፈልጋቸውን ሰዎች የምንመለምልበት ወይም የምናጭበት ፕሮስፔክቲንግ እንለዋለን። ያጨናቸውን የመለመልናቸውን ሰዎች ደግሞ እኛ ጋር ያለውን ኦፖርቹኒቲ ወይም ገለጻ ስንሰጥ ደግሞ ፕሬዘንቴሽን እንለዋለን። የመጀመሪያው ምንድነው ፕሮስፔክቲንግ የምንለው ምንድነው ፋይንዲንግ ዘ ራይት ፕሌስ ቱ ስታርት የምንለው ነው። ያ ማለት ምን ማለት ነው? ለምሳሌ ኬት ነው ፕሮስፔክት የምታደርጉት? ኬት ነው እነዛን ሰዎች የምትመለምሉት? የመጀመሪያ ይህንን ስቴፕ ጨረሳችሁ ማለት እዚህ ጋር ክሊር የሆነ ኢሜጅ አላችሁ ወይም ደግሞ ይሄን አስተካከላችሁ ማለት ለቀጣይ ስራዎቻችሁ ብዙ ነገሮች ቀላል ይሆኑላችኋል። ምክንያቱም ፕሮስፔክት ትክክለኛ የእናንተ ታርጌት ኦዲየንስ አለ አይደለ? መለወጥ የሚፈልግ ህይወቱን ማሻሻል የሚፈልግ ተጨማሪ ገቢ የሚፈልግ ኦንላይን ቢዝነስ ተቀምጦ መስራት የሚፈልግ በቃ ሁሉም ሰው አንድ አይነት ነገር ካልወደደ አትሉም። ግን እናንተ የምትፈልጉት የእናንተ ታርጌት ኦዲየንስ ያሉበትን ቦታ እነዛን ሰዎች እንዴት አድርጌ ነው ማመጣው? ብዙ አይነት ምኖች አሉ፣ የማጨት ዘዴ የምንላቸው ሜቶዶች አሉ። እነዛን ምን አድርገን ነው የመጀመሪያ ትክክለኛውን ቦታ ኬት ነው ማጨው፣ ኬት ነው እነዛን ሰዎች ምመለምለው የሚለውን እሱን ከመለሳችሁ እንዳልኳችሁ ብዙ ነገራችሁን ያቃልላችኋል። ለምሳሌ ዲስ ዴይስ ላይ ሶሻል ሚዲያ አብዛኞቻችን የምንጠቀምበት ሶሻል ሚዲያ አንዱ ነው። ለምሳሌ ቲክቶክን እንደ ጥሩ እንትን ማንሳት እንችላለን። ቲክቶክ ላይ ኦንላይን ቢዝነስ በተለያየ አይነት ስትራቴጂ ይፈልጋል። እናንተ ክሊርሊ አሁን ኦንላይን ሲባል አንዳንድ ሰው ዝም ብሎ ስራ የሌለው የሚመስለው መጥቶ ዝም ብሎ ወይ ላይክ እንደ ፈንድ በሉት የሆነ ነገር ኮሌክት አድርጎ መሄድ የሚፈልግ ሰው ይኖራል። እንደዚህ አይነት ወይም ደግሞ ሰነፍ መስራት የማይፈልገውን ሰው ወይም ኔትወርክ ማርኬቲንግን መስራት የማይፈልጉ ሰዎችን ሰብስቦ እንዳያመጣባችሁ ምን አድርጉት? እዚህ ጋር በደንብ አድርጋችሁ የእናንተን ታርጌት ኦዲየንስ የሚመለከት ማስታወቂያዎችን በመስራት ቲክቶክ ላይ ክሊር የሆኑ ነገሮችን ጠንካራ ሰራተኛ የሆነ መለወጥ ቢፈልግ በእርግጠኝነት ነው የምትለወጡበት፣ ግን ካልሰሩ እንደማይለወጡበት እየነገራችኋቸው። ቲክቶክ ለምሳሌ አንደኛው ቲክቶክ ላይ አይደለም እኔ የምፈልገው ፌስቡክ ላይ ነው። ይሄም ሌላኛው መንገድ ነው። አያችሁ ብዙ አይነት መንገዶች አሉ። አንዳንድ ሰው ደግሞ ኖ ሶሻል ሚዲያን መጠቀም አልፈልግም፣ ከሶሻል ሚዲያ ላይ አይደለም ማምጣት የምፈልገው፣ እኔ ማምጣት የምፈልገው ፊዚካሊ ሰዎችን ለምሳሌ የስራ ማስታወቂያ ሰዎች የሚያዩበት ቦታ ላይ ሄጄ እዛ ጋር ነው ቢዝነስ ካርድ መስጠት የምፈልገው። ይቻላል። አያችሁ እኔ አሁን እዚህ ጋር ያልጠቀስኳቸው ብዙ አይነት ሜቶዶች አሉ። የመጀመሪያ በምን አይነት ሜቶድ ነው እኔ ሰዎቼ ማገኘው ማመጣው ፕሮስፔክት ማደረገው ከምን ላይ ነው የሚለውን እሱን የመጀመሪያ ክሊር አድርጉ። ይሄንን አድርጋችሁ ከጨረሳችሁ በኋላ ሌላ ምንድነው ደግሞ ሌሎቹ ሜቶዶች ምንላቸው? የመጀመሪያ የምታመጧቸውን ወይም የምትመለምሏቸውን ሰዎች በደንብ አድርጋችሁ ምን አድርጓቸው? ቁስላቸውን ፈልጉላቸው። የትኛው ነው ቁስላቸው? ክፍተታቸው። ቁስላቸው ስላችሁ ክፍተታቸው፣ ድክመታቸው ምንለው ሰዎች የሚፈልጉት ነገር አለ አይደል? ለምሳሌ የጤና ችግር ያለበት ሰው በጣም ሲሪየስ የጤና ችግር ያለበትን ሰው ሄዳችሁ ስለ ጤናው እየጠየቃችሁ ያንን መስማት እየፈለገ ስለ ገንዘብ ሄዳችሁ ብታወሩለት ያ ትክክለኛ እንትን አይደለም፣ ትክክለኛ አካሄድ አይደለም። ወይም ደግሞ ያን ሰው ጆሮ አይሰጣችሁ። ቀልዳለህ፣ እኔ ገንዘብ አይደለም ጤና ነው የምፈልገው ይላችኋልና ሪሊ የሰዎችን ምን መፈለግ አለባችሁ? ቁስላቸውን በደንብ አድርጋችሁ መፈለግ አለባችሁ። ግን ያንን ቁስላቸውን ስታገኙ በደንብ አድርጋችሁ ቁስላቸውን ምን ማለት ማነፍረቅ፣ እዛው ጋር ቁስላቸውን በደንብ ፔንፉል ለነሱ ፔንፉል እስኪሆን ድረስ በደንብ አድርጋችሁ ማነፍረቅ፣ ማሳመም፣ መኮርኮር እንደምንለው ማለት ነው። ብዙ በምትጠቀሟቸው ፕሮሞሽን ሜቶዶች ያንን ማድረግ ትችላላችሁ። በደንብ አድርጋችሁ አነፍርቋቸው ቁስላቸው። እዛ ጋር አቁስላችኋቸው አነፍርቃችኋቸው ጥላችኋቸው አይደለም የምትሄዱት። አሁን እያወራን ያለነው ስለ ቢዝነስ ነው። አሁን እያወራን ያለነው ስለ ፋይናንሻል ፍሪደም ነው። ራይት? እኛ ጋር ያለውን ለሌሎች ልንሰጥ እየመለመልን ነው። ስለዚህ ምንድነው የምታደርጉት? እዚህ ታይም ላይ
ቁስላቸውን ያገኛቸዋቸውን ሰዎች ከዛ ያነፈረቃቸዋቸውን ሰዎች ሂል አድርጓቸው፣ አክሟቸው። እናንተ ጋር ያለውን እናንተ ያገኛችሁትን ፋይናንሻል ፍሪደም አሳዩአቸው፣ ስጧቸው፣ መንገዱን አሳዩአቸው። ያ ትክክለኛ ይሄ የፕሮስፔክቲንግ ሜተድ የምንለው ትክክለኛ አካሄዱ ይሄ ነው። ይሄን በማድረግ ውስጥ ትክክለኛ ሰዎችን ምን ማለት ትችላላችሁ? እንዳልኳችሁ ትክክለኛ የእናንተን ታርጌት ኦዲየንስ ለቅማችሁ ማውጣትና ወደ እናንተ ትክክለኛው ሰው እንዲመጣ በዚህ መልኩ የመጀመሪያውን ስቴፕ ፊልተር አድርጋችሁ ማምጣት ትችላላችሁ። ሶ ይሄን ካደረግን በኋላ ቀጣይ እዚሁ ጋር ምንድነው ፕሬዘንቴሽን የምንለው ነው። ፕሬዘንቴሽን ደግሞ ምንድነው? ልክ እነዛ መልምለን ያመጣናቸውን ሰዎች እኛ ጋር ያለውን ትልቅ ኦፖርቹኒቲ ማሳየት መቻል አለ። ፖፖ ምንድነው? ፖፖ ላይ እንዴት ነው የሚሰሩ? ቢሰሩ ምን ይጠቀማሉ የሚለው አድቫንቴጁ ከደጅ ያለ ሰው ስለዚህ ቢዝነስ አያውቅም። ከደጅ ያለ ሰው የፖፖን አዋጭነት እንደናንተ እንደኛ አያውቅም። ስለዚህ ያንን ጥሩ በሆነ መልኩ አጭር በሆነ መልኩ ለሰዎች በሚገባ መልኩ ፕሬዘንቴሽን አስተካክላችሁ ፕሬዘንቴሽን ኖሯችሁ ያንን ለሰዎች ልትሰጡ ይገባል። ምናልባት አሁን የምትሰጡበት መንገድ ምናልባት እኔ ወይውን ባሳያችሁ ከኔ በተሻለ ደግሞ በጥሩ ወይ የምትሰሩ ሰዎች ብዙዎች ትኖራላችሁ። ብዙ አይነት መንገድ ልትጠቀሙ ትችላላችሁ። ሪከርዳችሁ አድርጋችሁ ቪዲዮ ሰርታችሁላችሁ ይሄን አይታችሁ ጥያቄ ጠይቅ ልትሉ ትችላላችሁ። የሚያመጣችኋቸውን ሰዎች ላይቭ ላይ ቁጭ ብላችሁ ስለ ፕላትፎርሙ በደንብ ማብራሪያ ልትሰጡ ትችላላችሁ። ኤንድ ሶ ኦን ብቻ ብዙ አይነት መንገዶች አሉት። ግን የመጡትን ሰዎች በደንብ አድርጋችሁ ምን ማለት ነው የሚጠበቅባችሁ ማለት ነው ስለ ፖፖ ወይም ደግሞ ሌላ ኔትወርክ ማርኬቲንግ ላይ እየሰራችሁ ያላችሁ ሰዎች ደግሞ ስለያዛችሁት እናንተ ጋር ስላለው ትልቅ ኦፖርቹኒቲ በደንብ አድርጋችሁ ምን ማለት ለሰዎች ማሳየት እንዴት ነው ምንድነው እንዴት ነው የሚሰሩት ቢሰሩ ምን ይጠቀማሉ የሚለው ከስራ አንድ ሁሉም ሰው የሚሰራው ሁሉም ሰው የተለያየ ዘርፍ ላይ ስራን ለጽድቅ ብሎ የሚሰራ ሰው እኔ በግሌ አላውቅም። ለጽድቅ ብለን የምንሰራቸው ብዙ አይነት መንገዶች ሂደቶች ከመንፈሳዊ አንግል ይኖራሉ። ከስራ አንግል ግን አብዛኛው ሰው የግሉንም ይስራ የተሻለ ነገር ፈልጎ ነው። ተቀጥሮ የሚሰራ የተሻለ ነገር ፈልጎ ነው። ኦር ደግሞ ምንም አይነት ቦታ ላይ ስራ ብሎ የሚሰራ ሰው ለውጥን ፈልጎ ነው። ያንን በደንብ የማሳየት አቅሙ እናንተ ጋር ካለ ዋይኖት እነዛ ሰዎች ላይ ሄዱ ይችላሉ። የመጀመሪያው እዚህ ፕላትፎርም ላይ ወይም ፖፖ ላይ በዋነኝነት እኔ ፖፖ ላይ ስለሆነ ኔትወርክ ማርኬቲንግ ነው የምሰራው፣ ፖፖ ላይ ነው የምሰራው። ስለዚህ ፖፖ ላይ ላሉ ኦዲየንሶች ነው እያልኩ ያለው። ታይም ግን ሌሎች ኔትወርክ ማርኬቲንግ እየሰራችሁ ያላችሁ ሰዎች ይህንን ብትሰሙት ይጠቅማችኋል ብዬ ስለማስብ ኔትወርክ ማርኬቲንግ የሚሰራበት ስትራቴጂ ተመሳሳይ ስለሆነ ነው እንዲህ ብላችሁ የመጀመሪያ ያለንን ኮሚሽን ለማሳደግ ገቢያችንን እጥፍ ለማድረግ አሁን ከምናገኘው በላይ በደንብ ለማግኘት ፋይናንሻል ፍሪደም ውስጥ ለመድረስ የመጀመሪያ እነዚህን ስቴፖች እንደ መጀመሪያ ፕሬዘንቴሽን ፕሮስፔክቲንግ እና ፕሬዘንቴሽን ብዬ ይሄንን አውጥቼላችኋለሁ። በቀጣይ ቪዲዮ ላይ ደግሞ ፓርቲቱን መልሼ አመጣላችኋለሁ። ፓርቲቱን ይዤ ቀጣይ ቪዲዮ ላይ እመጣለሁኝ። ምርጥ ወደ ኋላ ነው። አብራችሁኝ ስለነበራችሁ አመሰግናለሁ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ ቤተሰብነታችሁን አሳዩን። ኤኒ ጥያቄዎች ካሉ ኮመንት ላይ አስቀምጡልን። መልካም